ተይተሽ ነው እንዴ? ቆይ እስኪ ሄሎ ጋይስ፣ እንግዲህ አምሽቼ ወደ ቤት እየገባሁ ነው ከስራ መልስ። እስኪ ከኔ ጋር ቆይና ላሳያችሁ። አምሽቼ እየገባሁ ነው እንግዲህ ሰዓቱ 2 ሰዓት ከምናምን ማለት ይሶዳ ከአሁን ወደ ቤት ገብቻለሁ፣ ግን በጣም ዳርክ ነው። አልበራም አለ። ቤቴ እንዴት ዋልሽ? ሁሉ ሰላም ነው። እንደማያገለግል ጣል አድርጌ የምወጣና እኔ የምለው እዚህ ጋር ባንዴተኛ ሰው ቤቱን ጥሎ ሲወጣ ገውተም የተኛ ነገር አለ እንዴ? ምንድን ነው ተኝተሽ ነው እንዴ? ቆይ እስኪ ሰው የለም በዚህ ጋር በኢየሱስ የምላችሁ እንደኔ አይነት ሰው ሰነፍ ይሆናል። ዩሲ ጥዬ ነው የምወጣው እኮ እኔ ጠዋት ስነሳ የምመለስ አይመስለኝም ጭራሽ። አይ በቃ ወይ በኋላ ነጥፋለሁ ምናምን ብዬ ልክ እንዳዘርክ የምወጣ። አሁን ይሄ ምን ይባላል? ደስ አይልም የምር። ሰው እንደዚህ አድርጎ ይሄዳለው ነው። ለምን መሰላችሁ እንደዚህ አድርጌ የምነሳው? ያው ታውቁታላችሁ፣ አርፍጄ ስለምነሳ ነው። የኔ ቤት ያሳዝናል። ሌሎች ላይ ቤት ላይ እንግዲህ ማንም የለም። አንድ ጓደኛ ግን አለ፣ በጣም የምወደው ጓደኛ፣ የምር በጣም የምወደው ጓደኛ። አንድ ጓደኛ አለ፣ እዚህ ላሳያችሁ እንዴ። በጣም ነው የምወደው፣ ምክንያቱም በቃ ሁሉ ነገር ከእኔ ጋር ነው ሼር የሚያደርግ። የት መሰላችሁ? እሱ ቁጭ ብዬ የትም ቦታ ሲሄድ በቃ የትም ቦታ ሲሄድ አለ። እሱ ማን መሰላችሁ? ይሄ ነው ጓደኛዬ፣ ማይ ፎን ማይ ቤስት ፍሬንድ። በነገራችን ላይ በዚህ ሰዓት እንደ ስልክ ያለ አሪፍ ጓደኛ ላይ አይመስለኝም። ክፉንም ጥሩንም ሁሉንም ከአንተ ጋር ነው አብሮ የሚያየው፣ እያንዳንዱ ነገር ቴስት የሚያደርገው። ከዛ ደግሞ አዳዲስ ኢንፎርሜሽን እያመጣ ኢንፎርሜሽን ያደርሳል። ከዛ አንዳንዴ እዚህ ጋር ቀመጥና ደግሞ ከዛም አልፎ እዚህ ጋር ማንኛ አንድ ጓደኛ my best friend is here። ነገራችን ላይ እንደዚህ ቁጭ ብዬ ምናምን ነገር ሲያስጠላኝ፣ እንደዚህ ሲደብረኝ ምናምን ነገር ላይት አበራና እደብራለሁ። እስኪ ተር ኦን አድርገህ እዚህ ጋር ሆነም ዩሲ እንደዚህ እዚህ ጋር ላይት ክሬት አደርጋለሁ። ከዛ በኋላ እደብራለሁ ማለት ነው። የታለ እስኪ ስቴብል አድርገው ላይት። ይሄን እንደዚህማ የእብድ የሰከረ ቤት አታስመስለው አንተ። ኧረ በጋ አምላክ ስቴብል ሁን። የታለ ኦልራይት ኦኬ እስኪ ስቴብል አድርግና ዛጋ ቁጭ እላለሁ እና አንዳንዴ ሲደብረኝ ደግሞ እዚህ ጋር አንድ ጋር ላይ እንደዚህ ቁጭ እላለሁ ማለት ነው። እያዘጋኝ ነው ግን እዚህ ጋር ቁጭ እላለሁ። ይሄ ቲሸርት እንደሆነ ከመልኬ ጋር ማች አደረገ መሰለኝ። ማታ ሲተኛ ጥቁር ቲሸርት የሚለብሰው አለ እንዴ? እኔ ብቸኛው ለባሽ ነኝ ማለት ነው። አይ ቲንክ በኢየሱስ ተመሳሳይ እኮ ነው የመሰለው። እና እንግዲህ ይኸውላችሁ
እንዳያችሁ ታምሽቼ ከገባሁ በኋላ እነዚህን ከስልኬ ጋር ኦር ከፒሲ ጋር ነው የምጫወተው። ታዲያ ሌላ ምን አማራጭ አለ? እና ደግሞ ትልቁ ሄዴክ የሆነብኝ ለምን አልጋ ማላነጥፍ? እግዚአብሔርን በጣም የሚያስቸግረኝ እኮ አልጋ ማንጠፍ። ጠዋት ስወጣ ነጥፋለሁ ነው እላለሁ፣ ወይ ደግሞ ስነሳ አይ ቆይ ላይ ከ5 ደቂቃ አልተኛ 10 ደቂቃ አልተኛ እላለሁ። ከዛ በቃ ተሯርጬ እወጣለሁ፣ ሳላነጥፈው እቀራለሁ። ማታ ሲመጣ ገና ከበሩ ጋር ያስጠላኛል። የምር የሆነ እንግዲህ ስትረግል ማድረግ እንዲህ ነው። ከዚህ ነው የሚጀምረው። ደግሞ ጥሎብኝ ኳሳ ላይም እንደ ሌሎቹ ምን እንደሆነ አላውቅም ይሄኔ ነገር እና እንደዚህ ነው እንግዲህ አንዳንድ ብሎጎችን ወደ እናንተ ይዤ ብቅ ስለምል ቪዲዮዬን ላይክ ማድረግ ቻናሌን ደግሞ ሰብስክራይብ ማድረግ የእናንተ መልካም ፍቃድ ይሁን እላለሁ። ቻው። ኦኬ። ከዛ በኋላ እንግዲህ ልብሴን ከቀየርኩ በኋላ ያው እዚህ ጋር አንደኛው ጓደኛ ይከፈታል ማለት ነው። አንተ ተው እንዴ ተው። የስ የስ እንግዲህ አንደኛው ጓደኛ ይከፈታል። አንደኛው ጓደኛ ይከፈታል ማለት ነው። ምክንያቱም እንደነገርኳቸው እኔ ጓደኞቼ እነዚህ ናቸው። ስልክ ያለ፣ ፒሲ አለ፣ ደስክ አለ። እዚህ ጋር አንዳንዴ በቃ ማታ አንዳንዴ ደራሲ ያስመስለኛል፣ አንዳንዴ ደግሞ ሌላ ነገር ያስመስለኛል። ሞቲቬሽን ስፒከር መሆንም ይመስለኛል። ይላል ከመሆን ኦልራይት ሶ እንደዚህ ላይቴን አበራለሁ። ፒሲ እዚህ ጋር ይከፈታል። ከነዚህ ጓደኞቼ ጋር አወራለሁ ማለት ነው። እና ስለተከታተላችሁኝ አመሰግናለሁ። ቪዲዮዬን ላይክ፣ ኮሜንት አድርገው፣ ቻናሌን ደግሞ ሰብስክራይብ አድርገው። በሌላ ቪዲዮ በቀጣይ እስከምንገናኝ ቻው፣ መልካም ሰንብቱ።